ሰላም እንዴት ናችሁልን የቻናላችን ተከታታዮች። በስትሬንጀር ቲንግስ በባለፈው ክፍል ልጆቹ ኤለን ይዘው ወደ ዊል ቤት ሲሄዱ የፖሊሶች አይረን ድምጽ ሰምተው ነበር። በኩሬ ውስጥ የዊል አስክሬን እንደተገኘ በክፍል አይተን ነበር። ዛሬ ወደ ቀጣይ ክፍል አብረን እንሄዳለን። ቻናሉን ላይክ እና ሰብስክራይብ በማድረግ ያግዙን። ሆፐር ጆይስን ያጽናናታል። ጆይስ ግን አስክሬኑ ልጅ አይደለም ብላ በመጥረቢያ ግድግዳውን ትጠብቃለች። ማይክ በቤዝመንት ውስጥ እያለ በራዲዮ ሞገድ አማካኝነት የዊል ድምጽ ይሰማል። ኤል አፍንጫዋ ይደማል። ልጆቹ በትምህርት ቤቱ የራዲዮ ክፍል ተጠቅመው ከዊል ጋር ለመነጋገር ያቅዳሉ። ኤለን የዊግ ጸጉርና የናንሲን ቀሚስ አስለብሰው ያመጧታል። ማይክ ቆንጆ ነሽ ይላታል። በላብራቶሪ ውስጥ ሼፐርድ የተባለ ወታደር ወደ ቀዳዳው ይገባል። በትምህርት ቤቱ ኤል አደገኛውን ትሮይን በኃይሏ ሽንቱን እንዲሸና ታደርገዋለች። ናንሲ የተቀደደውን ፎቶ አጣብቃ ከባር በጀርባ ያለውን ፎቶ ታያለች። ኤል በራዲዮ አማካኝነት የልጅን ድምጽ ታሰማለች። ጆይስ ግድግዳውን ስታፈርሰው ምንም አታገኘውም። ራዲዮም ይቃጠላል። ናንሲና ጆናታን ፎቶውን አጉልተው ሲያዩ ፍጥሩን ግልጽ አድርገው ያያሉ። ሆፐር ወደ አስክሬን ምርመራ ክፍል ሰብሮ በመግባት የዊልን አስክሬን ሲቀደው በውስጡ ጥጥ ብቻ እንደሞላ ያውቃል። ሆፐር ወደ ሆኪንስ ላብራቶሪ ሰብሮ ይገባል። ልጆቹ ዊል ያለበት ቦታ አፕሳይድ ዳውን እንደሆነ ይረዳሉ። ሆፐር በላብራቶሪ ውስጥ የቀዳዳውን መግቢያ ያያል፣ ነገር ግን በጥበቃዎች ተመቶ ይወድቃል። ልጆቹ ሚስተር ክላርክን ስለሌላ ዳይሜንሽን ይጠይቃሉ። ሚስተር ክላርክ የወረቀት ሳህን ተጠቅሞ ያስረዳቸዋል። ዳስቲን ኮምፓሶችን ወደ ሰሜን አለመመልከታቸውን ያያል። ዳስቲን ኮምፓሶቻቸው ወደ ሰሜን አለመመልከታቸውን ያያል። ሆፐር በቤቱ ሲነቃ የተቀበረ ማዳመጫ ያገኛል። ልጆቹ ኮምፓሱን ተከትለው ሲሄዱ ኤል ማግኔቲክ መስኩን በኃይሏ እየቀየረች በተሳሳተ መንገድ እንደመራቻቸው ሉካስ ይደርስበታል። ሉካስና ማይክ ይጣላሉ። ኤል ሉካስን በኃይሏ ጥላው ታመልጣለች። ናንሲና ጆናታን በጫካው ውስጥ የቆሰለ ሚዳቋ ያገኛሉ። ናንሲ በዛፍ ስር ያለውን ቀዳዳ አግኝታ ወደ አፕሳይድ ዳውን ትገባለች። ፍጥሩን አግኝታው ስትጮህ ጆናታን ድምጿን ሰምቶ ወደዚህኛው ዓለም ይመልሳታል። ናንሲና ጆናታን ፍጥሩን በደም አታለው ለመግደል ያቅዳሉ። ሉካስ ብቻውን ዊልን ለመፈለግ ይሄዳል። ኤል ሱፐርማርኬት ውስጥ የኢጎ ዋፍሎችን ሰርቃ ትወጣለች። ሆፐር እና ጆይስ የኤልን እናት ያገኟታል። ናንሲና ጆናታን ከስቲቭ ጋር ይጣላሉ። ጆናታን ስቲቭን ይመታዋል። ጆናታን በፖሊስም ይያዛል። የትምህርት ቤት ዱርዬዎቹ ማይክን ከገደል ላይ እንዲዘል ሲያስገድዱት ኤል በኃይሏ አየር ላይ አቁማ ታድነዋለች። አንደኛውንም እጁን ትሰብረዋለች። ኤል የአፕሳይድ ዳውን በር በራሷ ስተት እንደተከፈተ ታምናለች። ልጆቹ ጓደኛሞች እንደሆኑ ይነግሯታል። የላብራቶሪ ሰዎች ልጆቹን ሊይዟቸው ሲሉ ኤል አንድ መኪና በኃይሏ ገልብጣ መንገዱን በመዝጋት ያመልጣሉ። ሉካስ ይቅርታ ይጠይቃል። ሆፐር ልጆቹን ከላብራቶሪ ሰዎች ያድናቸዋል። ሁሉም በትምህርት ቤቱ መዋኛ ገንዳ ውስጥ ብዙ ጨው በመጨመር የኤልን የአእምሮ ኃይል የሚያጎለብት ጊዜያዊ ታንክ ይሰራሉ። ኤል ወደ አፕሳይድ ዳውን አእምሮዋን ልካ ባርም እንደሞተችና ዊል ግን በህይወት እንዳለ ታረጋግጣለች። ሆፐርና ጆይስ ወደ ላብራቶሪ ሰብረው በመግባት በሩን አቋርጠው ወደ አፕሳይድ ዳውን ይሄዳሉ። ናንሲ፣ ጆናታን እና ስቲቭ በበኩላቸው በጆይስ ቤት ውስጥ ወጥመድ ዘርግተው ፍጥሩን አቃጥለው ያቆስሉታል። በሆኪንስ ላብራቶሪ ታጣቂዎች ልጆቹን በትምህርት ቤት ውስጥ ሲከቧቸው ኤል አእምሮአቸውን በመጫን ትገድላቸዋለች። በደሙ ጠረን የተሳበው ዴሞጎርደን መጥቶ ዶክተር በኔርንና ሌሎቹን ያጠቃል። ፍጥሩ ወደ ክፍሉ ሲገባ ኤል በኃይሏ ግድግዳ ላይ ለጥፋ ትበትነዋለች። ኤልም አብራ በዛው ሰዓት ትበተናለች። ሆፐርና ጆይስ ዊልን በአፕሳይድ ዳውን ቤተ መጻሕፍት ውስጥ አግኝተውት ጉሮሮ ውስጥ የገባውን ቱቦ አውጥተው በሲፒአር ህይወቱን ይመልሱለታል። ዊል ሆስፒታል ውስጥ ይነቃል። ከአንድ ወር በኋላ በገና ዋዜማ ልጆቹ እንደገና እየተጫወቱ ነው። ናንሲ ለጆናታን አዲስ ካሜራ ትሰጧለች። ሆፐር ወደ ጫካ ሄዶ በሳጥን ውስጥ ዋፍል ያስቀምጣል። ዊል በመጸዳጃ ቤት ውስጥ እያለ አንድ ተባይ ከአፍ ውስጥ ይጠፋል። በዛን ሰዓት የአፕሳይድ ዳውን ቅጽበታዊ እይታ ይታያል። ነገር ግን ምንም እንዳልተፈጠረ ወደ ቤተሰቡ የምግብ ጠረጴዛ ይመለሳል። በዚህም ክፍል 2 ይጠናቀቃል። ወደ ቀጣዮቹ ክፍል ስንሄድ በጣም አጓጊና በጣም የሚገርም ፊልም እየሆነ ይሄዳል። ቀጣዩ ክፍል ቶሎ እንዲሰራላችሁ ላይክ እና ሰብስክራይብ በማድረግ አግዙን። በቀጣይ ክፍል እስከምንገናኝ ባይ ባይ።